ስኬታማ የቢዝነስ ሰዎችን ለስኬት የዳረጓቸው 12 መልካም ልማዶች ወይም ባህሪያት። ብዙዎቻችን የተሳካላቸው የንግድ ሰዎች እዚህ ደረጃ ላይ የደረሱት በልዩ ተሰጥቶ ወይም በእድል ብቻ ይመስለናል። ነገር ግን ዋናው ምስጢር የዕለት ተዕለት ልማዶቻቸው ናቸው። እነዚህን ልማዶች ካወቃችሁና በተግባር ካዋላችኋቸው የንግዳችሁን እድገት ሙሉ በሙሉ የመቀየር እድላችሁ እየሰፋ ነው። ራሳችሁን በእነዚህ ልማዶች ውስጥ እየፈለጋችሁ ቻናሉን ሰብስክራይብ አድርጋችሁ አብራችሁ ይቆዩ። አንደኛውና ዋናው ልማድ ግልጽ የህይወት እና የስራ ግብ መኖር ነው። ስኬታማ ሰዎች የት መድረስ እንደሚፈልጉ በትክክል ያውቃሉ። ነገሮች ሲፈጠሩ ዝም ብሎ በስሜት መነዳት ለእነሱ ቦታ የለውም። ይልቁኑ ሊሳኩ የሚችሉ ግቦችን በግልጽ ያስቀምጣሉ። መነሻና መዳረሻቸውን አስቀድመው ስለሚነድፉ ያንን ትልቅ ግባቸውን ወደ ተጨባጭ የዓመት፣ የወር፣ የሳምንትና የዕለት ተዕለት እርምጃዎች በመከፋፈል በየቀኑ ይተገብሩታል። ሁለተኛው ልማድ ከፍተኛ ውጤት ለሚያመጡ ስራዎች ቅድሚያ መስጠት ነው። ውጤታማ ሰዎች ዝም ብሎ ቀኑን ሙሉ መባከን ሳይሆን ትክክለኛ ለውጥ የሚያመጡ ስራዎችን መምረጥ በጥንቃቄ ያውቁበታል። ራሳቸውን በብዙ ትናንሽ ነገሮች ላይ በትነው ኃይላቸውን አያባክኑም። ከዛ ይልቅ ቢዝነሳቸውን በትክክል ወደፊት ፈቅ ሊያደርጉ የሚችሉ ጥቂት ዋና ዋና ተግባራት ላይ ብቻ ሙሉ አቅማቸውን ያውላሉ። ሶስተኛው ልማዳቸው ደግሞ ጊዜን በጥብቅ መጠበቅ ነው። ውጤታማ ሰዎች ጊዜን መቼም እንደማይተካ ውድ ሀብት አድርገው ነው የሚቆጥሩት። ስለዚህ ዋና ለሚባሉ ስራዎቻቸው ልዩ ጊዜ ይሰጣሉ። ትኩረትን ከሚሰርቁና ጊዜን በከንቱ ከሚያጠፉ ማናቸውም ነገሮች ራሳቸውን በጥንቃቄ ያርቃሉ። አራተኛ ልማዳቸው ደግሞ መማርን ፈጽሞ አያቋርጡም። በስራ ዘርፋቸው የሚመጡ አዳዲስ መረጃዎችን መከታተልና ክህሎታቸውን ማሳደግ የአሸናፊዎች ዋና መለያ ባህሪ ነው። ስኬታማ ሰዎች ሁሉንም አውቀን ጨርሰናል በሚል እብሪት ራሳቸውን አይዘጉም። ለአዳዲስ እውቀቶች ሁልጊዜ የሆኑ ተማሪዎች ናቸው። አምስተኛው ልማድ ደግሞ ስህተትን እንደ ትልቅ መማሪያ ዕድል መመልከት ነው። የተለያዩ ስህተቶች ወይም ውድቀት ሲያጋጥሟቸው ተስፋ ቆርጠው የትም አይሸሹም። ከዚህ ስህተት ምን እማራለሁ ብለው ሁኔታውን በጥንቃቄ ይተነትናሉ። ምክንያቱም ለእነሱ ዋናው ቁም ነገር አለመሳሳት ሳይሆን ከስህተት ወይም ከውድቀት በፍጥነት የመነሳትና ከአዳዲስ ሁኔታዎች ጋር የመላመድ ብቃት ነው። ስድስተኛው ለለውጥ ክፍት ናቸው። ዓለም ሁልጊዜ በከፍተኛ ፍጥነት እየተቀየረች መሆኑን ይገነዘባሉ። ስለዚህ ለአዳዲስ ሀሳቦች፣ አሰራሮች፣ ቴክኖሎጂዎች በራቸውን ክፍት ያደርጋሉ። በፍጥነትም ከተለዋዋጭ ሁኔታዎች ጋር ይለማመዳሉ። ሰባተኛ ጠንካራ ትስስር ወይም ኔትወርኪንግን ይገነባሉ። ከአማካሪዎች፣ ከስራ ባልደረቦች፣ ከሰራተኞችና ከደንበኞች ጋር ያላቸውን ግንኙነት እንደ ትልቅ ረዥም ጊዜ ሀብት ነው የሚያዩት። ጥሩ ግንኙነቶች አዳዲስ እድሎችን እንደሚፈጥሩ ስለሚያውቁ ግንኙነታቸውን ለአንድ ጊዜ ጥቅም ብቻ ከማድረግ ይልቅ ሁል ጊዜ ለሌሎች እሴት መስጠትን ያስቀድማሉ። ስምንተኛው ልማዳቸው በገንዘብ አጠቃቀም ላይ ያላቸው ጥብቅ ዲሲፕሊን ነው። ስኬታማ ሰዎች የገንዘብ ፍሰታቸውን በጥንቃቄ ነው የሚያስተዳድሩት። ወደ እነሱ የሚገባውንና የሚወጣውን ሳንቲም ሳይቀር በጥብቅ ይከታተላሉ። በጥበብ ይቆጥባሉ። የንግዳቸውን ህልውና አደጋ ላይ የሚጥሉ አላስፈላጊ ዕዳዎችንና ወጪዎችንም ሙሉ በሙሉ ያስወግዳሉ። ዘጠነኛ ልማድ ደግሞ ያገኙትን ትርፍ መልሰው ኢንቨስት ማድረጋቸው ነው። በተለይ አንድ ቢዝነስ ገና በጀመረበት ወቅት ያገኙትን ትርፍ ለግል ቅንጦት ፍጆታ አያባክኑም። ይልቁኑ ድርጅቱን ይበልጥ ለማሳደግ፣ ለማስፋፋትና ለማሳደግ ያንን ትርፍ እዚያው ቢዝነሱ ላይ መልሰው ኢንቨስት ያደርጉታል። አስረኛ ባህሪያቸው ለአካላዊና አእምሯዊ ጤንነታቸው እንክብካቤ ያደርጋሉ። የአካል ብቃት እንቅስቃሴ፣ በቂ እንቅልፍና ከጭንቀት መራቅ ስራቸውን በዘላቂነት ለማስቀጠል እንደ መሰረታዊ ፍላጎት እንጂ እንደ ቅንጦት አያዩትም። ጤና ከሌለ ስኬት ትርጉም እንደሌለው በሚገባ ያውቃሉ። 11ኛ ልማዳቸው ካልኩሌትድ የሆነን ሪስክ ይወስዳሉ። ሪስክ በሚያጋጥማቸው ጊዜ ካልኩሌትድ የሆነ ሪስክ ይወስዳሉ። ሪስክን አይሸሹም። ይሁንና ሪስኩን ይተነትናሉ፣ ያጠናሉ፣ ሪስኩን የሚቀንሱበትን መንገድ ያስቀምጣሉ። በመቀጠልም
ካልኩሌትድ የሆነ ሪስክ በመውሰድ ወደ ቀጣይ እርምጃ ይሄዳሉ። ወደ ኋላ አይሸሹም። በዘፈቀደም ራሳቸውን አደጋ ላይ አይጥሉ። ሊመጣ የሚችለውን ጉዳትና ጥቅም በጥንቃቄ መዝነው እርግጠኛ ባልሆኑ ሁኔታዎች ውስጥ እንኳን በተሰላ ስሌትና በልበ ሙሉነት እርምጃ ይወስዳሉ። 12ኛው ልማድ ደግሞ ደንበኞችን ሁልጊዜ ማስቀደም ነው። የደንበኞቻቸውን ፍላጎት በትዕግስት ያደምጣሉ፣ ችግሮቻቸውን በብልሃት ይፈታሉ። እንዲሁም ሁልጊዜ ከሚጠበቀው በላይ ጥራት ያለው አገልግሎት በመስጠት የደንበኞቻቸውን የረዥም ጊዜ ታማኝነት ያተርፋሉ። ታዲያ እስቲ ራሳችሁን በቅንነት ለመገምገም ሞክሩ። ከነዚህ ካየናቸው 12 መልካም ልማዶች መካከል በአሁኑ ሰዓት ለእናንተ ፈታኝ የሚሆንባችሁ ወይም ገና ያልጀመራችሁት የቱ ነው? ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ አድርጉ። በሚቀጥለው በሌላ ቪዲዮ እስክንገናኝ ሰላም ሁኑ።